አስተምረን ካላስተማርን አሁን እንዳሉ ሱፊዮችና አህባሾች መጨረሻ ለሰው መስገድ ይጀምራሉ። ለዑመር ገነቴ መስገድ እንደተጀመረው ማለት ነው። አሁን እናንተ አሁን በቅርብ ነው ያያችሁት። አሁን በዚህ ጊዜ የገረማቸው አሁን ነው ቴሌቪዥን ላይ ሲቀርቡ አልከሰው ሄዱ አብሬት ሄዱ ይሰግዳሉ። ድሮም ይሰግዳሉ። አሁን ቀብራቸው ታድሶ ለዛ እየሰገዱ አፈር በልቶ ይነሳሉ ሙስሊሞች። እዚህ ቴሌቪዥን ላይ የመጣላችሁን ዛሬ ነው እንደምታዩት። ከነሱ መስገድና ቤተክርስቲያን በር ላይ ለድንጋይ ከሚሰግዱ ሰዎች ሰላት እንዴት ነው የሚለየው? ልዩነት የለው። መን ኡቢደ ወሁወ ራዲን ፈሁወ ካፊር የሚለውን እዚህ ጋር ነው የምትፈስረው። እየወደደ የተመለከ አካል ካፊር ነው ወይ ከረማ የለውም እስላም ላይ። በመውሊድ ዙሪያ ላይ ስናስጠነቅቅ መውሊድ ይቅርባችሁ፣ መውሊድ ሽርክ ነው፣ መውሊድ ኩፍር ነው፣ መውሊድ ቢድዓ ነው ሲባል የነበረው ያለምንም ምክንያት አይደለም። ያው በዚህ ዘመን ለዑመር ገነቴ ለዛውም የዶክትሬት ስም ተሰጥቷት ስጁድ ስትወርድ ነበር። ጉልበቱን ሳመች፣ ከዛ በኋላ ታችኛው እግሩን ሳመች፣ ወርዳ ስጁድ ወረደች። ከዛ በኋላ መታ ደግሞ ጀርባውን ሳመችው። ለሁሉም ወልይ ነው። አጅነቢ የሚባል የለም። ነብዩ አለይሂ ሰላቱ ሰላም እኒ ላ ኡሳፊሁ ንሳ ያሉት የለም። ሴትን አልጨብጥም ያሉት ስጁዱስ ክብር ነው የሚሉት። የተለያየ መውዱዕ ደኢፍ የሆኑ ሐዲሶችን ያመጣሉ። ያ ለነሱ ሁጃ ካመጡ ቤተክርስቲያን በር ላይም ወይ ለድንጋይ ወይ ለእንጨት ወይ ለነብዩላህ ኢሳ የሚሰግዱ ሰዎች ሁጃ አላቸው ማለት ነው። በእነሱ አካሄድ ግን አይደለም። ከአላህ ውጭ ላለ የሰገደ አካል ያከፍረዋል። ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون. ومن آياته الليل والنهار إلى الله كالله انقطوش ماكل لليتنا قانونه والشمس والقمر صحيح ጨረቃም لا تسجدوا للشمس ولا للقمر على الله ለፀሐይም ለጨረቃም እንዳሰግዱ አላህ እየከለከለን። ከአላህ ውጭ ላለ አካል ስጁድ የወረደ ሰው ካፊር ነው። የተወረደለትም አካል ይከፍራል ወዶ ከሆነ። እነዚህ ሰዎች እየተናደዱ መውሊድ እየጨፈሩ ጫት እየበሉ መንዙማ እያሉ መጡና ስጁድ በግልጽ በቴሌቪዥናቸው ወጥቶ ለሙስሊሙ ማህበረሰብ ሰው ለሰው እንዲሰግድ እያሳዩ ነው። የተለያዩ ከእስላም ውጭ ያሉ ሰዎች ከሚያስተምሩት ትምህርት ምንም ልዩነት የለው። ከአላህ ውጭ ያለ አካል ስጁድ ከተወረደ አበቃ፣ የኩፍሩን ጥግ ተደርሷል። ታዲያ ይሄ መውሊድ ነው እንዴ በእስላም የተደነገገው? ይሄ መውሊድ ነው እንዴ አፍ የሚያስይዘው ታዲያ ስጁድ የሚወረድለት? ወይስ የግድ ሰው በአንገቱ ላይ ማሰር አለበት? እንደዛ ከሆነ ተሸውዳቸዋል። ከእስላም ውጭ ሆኖ በአንገታቸው ማሰር የማይፈልጉ ሰዎች አሉ፣ ግን ከአላህ ውጭ ያለ ነገር ያመልካሉ። አረ ከእስላም ውጭ ሆኖ ከክርስትና ማዕከል ሆኖ መርየም አታማልድም ብሎ የሚከራከሩ ሰዎች አሉ። ለድንጋይ እንዴት እንሰግዳለን የሚሉ ሰዎች አሉ የሚጠይቁ። ለእንጨት እንዴት እንሰግዳለን የሚሉ ሰዎች አሉ። ግን በእስላም ስም በግልጽ ወጥቶ ሰውየውን በወንበር አስቀምጦት እንደ አውልት መጥቶ ሲሰገድለት አይቶ ዝም ማለት ከዚህ በላይ የበታችነት አለ? ከዚህ በላይ እስላምን የበታች አድርጎ ከማሳየት እስላምን ከማበላሸት እስላምን ከማፍረስ በላይ ወንጀል አለ? አላህ ለፀሐይም ለጨረቃም እንዳሰግዱ ይላል። ወስጁዱ ሊላሂ الذي خلقهن إن كنتم إياه تعبدون على الله ሱረቱ ፉስለት ላይ 37ኛው ቁጥር ላይ ለአላህ ስገዱ እውን አላህን የምታመልኩ አማኞች ከሆናችሁ። እኛ ወደ ካባ ስንሰግድ ለካባ አይደለም እንሰግደው። ከካባ በፊት ወደ ቤተል መቅዲስ ነበር ነብዩ ሲሰግዱ የነበሩት የተወሰነ ጊዜ። አላህ ወደዛ ስገዱ ብሎ ስላዘዘ ነው። ወደ ካባም ስንሰግድ ለካባ አይደለም እንሰግደው፣ ለአላህ ነው የምንሰግደው። አቅጣጫውን ወደዛ ስገዱ ስላለን ብቻና ብቻ ነው። ለድንጋይ አንሰግድም በፍጹም። ምናልባት የቅብላ አቅጣጫ አንዳንድ ሰው ጠፍቶበት ወይ ሀገር ቀይሮ አማራጭ አጥቶ ወደ የትኛውም ቦታ ቢሰግድ አላህ ሰላቱን ይቀበለዋል። መጣኮ እንደዚህ አይነት ዶክትሬት ስሜት ተሰጣት ሴትዮዋ እኛ ሀገራችን ላይ ደረጃ ምን ገልጸው ስጁድ በመውረድ ነው ትላለች፣ ከበሬታ ነው ትላለች። የጠቀሰችው አማራ ክልል ነው። አማራ ክልል ስንት የምናውቃቸው የሰለፊያ ሊሞች አሉ። ከአላህ ውጭ ላለ ነገር አይሰግዱም፣ ለነሱም አይሰገድላቸው። ከአላህ ውጭ ላለ አካል መስገድ ኩፍር እንደሆነ በግልጽ ያስተምራሉ። ሌላ ውስጥ ሲገባ አላህ ተትቶ ለሌላ ነገር ይሰገዳል። ለዑመር ገነቴ ሲሰገድ ነበር። ጨርሳ እስከምትነሳ ዝም ብሎ ነው የጠበቃ ሰውየው።
ደስ ብሏቸው ደግሞ ስጁድ ስትወርድ ቀጥታ የወረደችበትን ቦታ በካሜራ እያነሱ ማለት ነው። ያ አዩሃ አለዚነ አመኑ ርከዑ ወስጁዱ ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሑን። ያ አዩሃ አለዚነ አመኑ ርከዑ ይላል አላህ፣ ሩኩዕ አድርጉ፣ ወስጁዱ ስጁድም አድርጉ፣ ወዕቡዱ ረበኩም ጌታችሁንም አምልኩት፣ ወፍዐሉል ኸይረ ለዐለኩም ቱፍሊሑን ይላል አላህ፣ በጎን ስሩ ነጻ ትወጡ ዘንድ ይላል። ይሄም ሱረቱል ሐጅ 77 ቁጥር ላይ አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ረሱል ሰለላሁ ዐለይሂ ወሰለም ለው ኩንቱ አሉ የአላህ ነቢይ አእሙሩ አሐደን አንድን አካል የማዝ ብሆን ኖሮ አየስጁደ ሊአሐድን ለአንድ አካል ስጁድ እንዲወረድ የማዝ ብሆን ኖሮ አላዝም እንጂ ለአመርቱል መርአት አሉ ነቢዩ አንድን ምስት አዝ ነበረ አንተ ስጁደ ሊዘውጂሃ አሉ ነቢዩ ለባሏ ስጁድ እንድትወርድ አዝ ነበር፣ ግን አይቻልም አሉ የአላህ ነቢይ። ስጁድ አይወረድም፣ ቢወረድ ኖሮ ምስት ለባሏ ስጁድ እንድታደርግ አዝ ነበር፣ ግን አይቻልም እንጂ አሉ የአላህ ነቢይ። ስጁድ የማን ሐቅ ነው? የአላህ ሐቅ ነው። ከአላህ ውጭ ለአላህ ካል ፊቱን መሬት ላይ የደፋ ከእስላም ሻንጣው ጠቅልሎ ወጥቷል፣ ወደደም ጠላ። ለእንደዚህ አይነት ሰዎች የነፍስ ጥሪ ነው የሚደረግላቸው። ለዚህ ኢትዮጵያ ውስጥ ለሰው ስጁድ ወርዳ ያሳየች ዶክተር ተብዬዋ አላህን ፈርተሽ ወደ ሐቅ ተመለሺ ነው የሚባል፣ ተውበት አድርጊ በግልጽ በይኒ ነው የሚባል። በል እንደውም እኮ ደረሶችን እየተቸች ነው የሚናገሩ ሰዎችን እናንተ አይገባችሁም እኔ ነኝ በደንብ የተረዳሁት እያለች ነው። ወላሂ አልተረዳሽም። ኩፍር ጠምቶሽ ኩፍርን ነው የጠጣሽው። የነፍስ አዲን ጥሪ ነው የሚደረግላቸው ለእንደዚህ አይነት ሰዎች። ትላልቆችማ መሪዎቻቸው ካላስ ጨርሰዋል። እስትጋሳ ይቻላል ይሉ እንደነበረ፣ ተወሱል ይቻላል ይሉ እንደነበረ ቁጭ ብሏል። ቀደምቶቻቸው ሀገራችን ላይ የነበሩ ሱፊዎች በተለይ መስጂዳቸው ላይ ቀብር ተሰርቶ የሚመለኩ አካላቶች ማለት ነው ሙዓኒዶች ናቸው። ቢነገራቸውም አይሰሙም። ያንተ ሃይማኖት ሌላ ነው ነው የሚሉ አላህን ብቻ ማምለክ ከአላህ ውጭ ያሉ ነገሮችን ያለ ማምለክ ሌላ ሃይማኖት ከሆነ